ሽንት የተዘጋበት ሰው ታውቃለህ አንድ የሽንት ለማሸናት ምን ያህል እንደሚከፍል ለህክምና ዛው ይታወቃል አንድ ጊዜ ለመሽናት ነው ያን ያስተውሳለሁ ደሴ ላይ ሆስፒታል ቆሜ አንድ ወዳጅ ዶክተር ነበር ሰርጅን ነው ሆስፒታሉ ተናጋ በጩኸት አንድ ትልቅ አባት ናቸው ይጮሃሉ ሰርጅኑ ዶክተር 6 ሰዎች ኦፕሬሽን አድርጎ ደክሞት ይወጣል እኔን ሲያዩ የኔ ቅርብ ሰው እንደሆነ ሲያውቁ እንደው በአላህ የሆነበት ኡስታዝ እባክህ አንዴ ያሸነኝ አንዴ ብቻ ያሸነኝ አንዴ ብቻ ያስተንፍሰኝ ዝም ብለህ እኮ ገባ ብለህ ወጥተህ ታውቃለህ ነገር የሆነ ሰዓት አላህ ይሄንን ይላል ቁርአን ላይ ቅጽበታዊ ሆነ ዛሬ እንደህ የምናይበት አይነ ድንገት ምንም ይሄው ያየህን እኮ ነው ይጠፋል ይሄ ሳይዘጋ ሌንስ ይቃጠላል ምን እንደሆነ አታውቅም ይወስደዋል አላህ ይሄ ጸጋ ግን ዛሬ እናንተ እጅ ላይ ስላለ አላስተዋልነው ዋጋ ቢከፈልበት ምን ያህል ነበር መከፈት የነበረበት ተፈጥሮ ጥያቄ ይሄ በሚመጣበት ጊዜ ሄደ ስትጠቀም ምን ያህል ነበር መክፈል የነበረበት በነፃ ሄደ ያለ አንድ ነገር ቦተ ገብተህ ስትመጣ በእኔና ባንተ ጉልበት ይመስላል ጉዳዩ ከዛ በላይ ነው እቺ ግን ከኔና ካንተ ስታልፍ ስታመልጥና ስትሄድ ግን አንዴ ለመሽናት ሺዎችን ብር ትከፍላለህ አስበው እኮ አታውቅም አመስግነህም አታውቅም አንድ ቀን በተፈጥሮ በቃ የራስህ መብት የራስህ ሐቅ እንደፈለክ በፈለክ ጊዜ የምታረገው ይመስላል ይቆማል